ሰላም ሰላም ቤተሰብ እንደምን ዋላችሁ? በያላችሁበት ሰዓት አቆጣጠር ማለቴ ነው። በዛሬው ዕለት እንግዲህ ላቀርብላችሁ የፈለግኩት ስዊድንና ኢትዮጵያን እ፣ ለማነጻጸር በበጀት አንጻር ልዩነታቸውን ለማሳየት ነው። እንግዲህ ማነጻጸር እንኳን አይቻልም፣ ምክንያቱም ሰማይና ምድር ነው። ትልቅ ልዩነት ነው ጋፑ ያለው። ግን እንደው ለማወቅ ያክል እንዲረዳችሁ ብዬ ነው እዚህ ላይ በዛሬው ዕለት ይህንን ርዕስ የመረጥኩት ማለት ነው። እንግዲህ ስዊድን በህዝብ የምትገኘው በመጀመሪያ ደረጃ በሰሜን አውሮፓ ነው የምትገኘው። ያው ኢትዮጵያ ደግሞ ያው እንደምናውቀው ሁላችን መናገር ማያስፈልግም። በህዝብ ብዛት ስናይ የስዊድን የህዝብ ብዛት 10.7 ሚሊዮን ህዝብ ነው ያላት። 10.7 ሚሊዮን። የኢትዮጵያ ደግሞ 138.9 ሚሊዮን አካባቢ ይደርሳል ተብሎ ይገመታል። አሁን አመታዊ ባጀታቸው ስናነጻጽር በጣም ትልቅ ልዩነት አላቸው። 10.7 ሚሊዮን ህዝብ ኖሯት እንግዲህ የአመታዊ ባጀት የምናገረውን የ2026 ዓመተ ምህረትን ነው ወይም ደግሞ በኢትዮጵያ የ2018 ዓመተ ምህረትን ነው ማለት ነው። እና በጣም ከፍተኛ ልዩነት ነው ያላቸው አመታዊ ባጀታቸው። አሁን ኢትዮጵያን ወደ 2 ትሪሊየን ብር ብለን እንደው ትልቅ ባጀት ተመደበላ አገኘች በዚህ ዓመት ምናምን እያልን እንደሰታለን። ግን ከስዊድን ስናነጻጽር በጣም ትንሽ ናት። 2 ቢሊዮን ብር ማለት ወደ ዶላር ሲመነዘር 14.7 ቢሊዮን ዶላር ማለት ነው። ኦልሞስት ወደ 15 ቢሊዮን ዶላር ማለት ነው። 15 ቢሊዮን ዶላር ለ138 ሚሊዮን ህዝብ ማለት ነው እየተመደበ 15 ቢሊዮን። የስዊድንን ስናይ ደግሞ 162.94 ወይም ደግሞ 163 ቢሊዮን ዶላር። ይህ 163 ቢሊዮን ዶላር ለ10.7 ሚሊዮን ህዝብ ማለት ነው። 10.7 ሚሊዮን 163 ቢሊዮን። የኢትዮጵያ ደግሞ 138 ሚሊዮን አካባቢ ባጀታቸው ደግሞ 14.7 ቢሊዮን ወይም ደግሞ ኦልሞስት 15 ቢሊዮን ነው። ከህዝብ ብዛት አንጻር ስናይ ትልቅ ልዩነት ነው ያለው በስዊድን እና በኢትዮጵያ። ኦልሞስት 16 እጥፍ ያክል ነው ኢትዮጵያ በህዝብ ብዛት ስዊድንን የምትበልጠው። ባጀቷ ደግሞ ከዚች ከትንሿ ሀገር ጋር እንኳን በጣም ሰማይና ምድር ነው የሚለያዩት። የዘንድሮውን ዓመት ባጀት እናይ ማለት ነው። እና ይህን ለማሳየት የፈለግኩት እንዳንደሰት፣ ይሄ አሁን ካለፍነው ደረጃ ስናይ የኢትዮጵያ ባጀት በእርግጥ ብዙ ነው፣ ግን ከሌላው ዓለም ጋር ስናነጻጽር ስናይ ራሳችን እንድናይ ነው። በጣም በጣም ገና ብዙ እንደሚቀረን ነው የሚያሳየን። ይሄን ለማለት ፈልጌ ነው። አሁን ግልጽ ለማድረግ ወደ ብር ሲመነዘር የስዊድን ባጀት 10.7 ሚሊዮን ያላት ህዝብ ስዊድን አመታዊ ባጀቷ 26.27 ትሪሊየን ብር ነው። 26.7 ትሪሊየን። የኢትዮጵያ ደግሞ ለ138 ህዝብ 2.34 ትሪሊየን ብር ነው ባጀቷን የመደበችው ማለት ነው። ይህን ግልጽ ለማድረግ እስቲ ወደ ነፍስ ወከፍ ስናነጻጽር ወይም ደግሞ በፐርሰንቴጅ ወይም ደግሞ ስናስቀምጥ የኢትዮጵያ የህዝብ ብዛት የስዊድንን 13 እጥፍ ትበልጣለች። ኢትዮጵያ በህዝብ ብዛት ስዊድንን 13 እጥፍ ትበልጣለች። ነገር ግን የአመታዊ የመንግስት ባጀት ብናይ ደግሞ ስዊድን በአመታዊ ባጀቷ ከኢትዮጵያ በ11 እጥፍ ነው የምትበልጠው። ይህንን እንዴት አድርገን ነው የምናየው? በእንትን እንየው፣ በነፍስ ወከፍ አመታዊ የነፍስ ወከፍ ስዊድን 162 ቢሊዮን ዶላርን ለ10 ሚሊዮን ስናከፋፈል እያንዳንዱ ህዝብ ምን ያክል ይደርሰዋል ቢባል በዶላር ሳይሆን እስቲ በብር ላስቀምጥ።
እያንዳንዱ ግለሰብ በስዊድን አሁን ገንዘቡ ዓመታዊ ባጀቱ ለእያንዳንዱ ግለሰብ ቢከፋፈል እያንዳንዱ ግለሰብ ዓመታዊ ባጀቱ 2.45 ሚሊዮን የኢትዮጵያ ብር ነው። 2.45 ሚሊዮን እንግዲህ የኢትዮጵያን ደግሞ 14 ቢሊዮን ዶላር ለ138 ስናከፋፍል እያንዳንዱ ግለሰብ በኢትዮጵያ ዓመታዊ ባጀቱ ኦልሞስት 17,000 ብር ነው የኢትዮጵያ ብር። 17,000 ብርን ከ2.4 ሚሊዮን ጋር አነጻጽሩ። ከዚህ እንትን በግለሰብ ሲከፋፈል ግልጽ ሊሆን ይችላል ለማለት ነው። አንድ ግለሰብ በኢትዮጵያ 17,000 ሲያገኝ አንድ የስዊድን ዜጋ አንድ ሰው 2.45 ሚሊዮን ማለት ነው። እና ይህ የሚያሳየው እንግዲህ በጣም በኢትዮጵያና በስዊድን መካከል ትልቅ ልዩነት እንዳለ ነው። ማለትም 10 ሚሊዮን ሆና ከ130 ህዝብ ጋር ሲነጻጸር በህዝብ ብዛት ቅድም እንዳልኩት ያው በ11 እጥፍ ኢትዮጵያ ትበልጣለች ማለት ነው። አንድ ዜጋ የኢትዮጵያ 140 ያው ኢትዮጵያና ስዊድን በቁጥር የማይታመን የሀብት ልዩነት እንዳላቸው ነው የሚያሳይ እዚህ ላይ። እና ይሄንን ለማለት የፈለግኩት እንግዲህ እንዳንመጻደቅ በጣም ብዙ ነገር እንደሚቀረን የበታችነትም እንዳይሰማን ደግሞ በጣም በፍጥነት ከፍተኛ ፍጥነት ኢኮኖሚ እየሄደች ነው ኢትዮጵያ እና ከዓመታት በኋላ ልትደርስበት ትችላለች ስዊድንን በዚህ ፍጥነት ከሄደች ማለት ነው። ልክ እንደ እንትኑ እንመልከት፣ እንደ ኮሪደር እንመልከት። አሁን ኮሪደር ከኢሮፕ ጋር ብናነጻጸር ኢትዮጵያን ወይም አዲስ አበባን ከብዙዎቹ የኢሮፕ ዋና ከተማዎች ትሻላለች፣ የተሻለች ናት። ውበቱ ምናምን በጣም ትሻላለች። በኮሪደር የተሰራበትን ቦታ ነው። ነገር ግን የኢትዮጵያን አጠቃላይ አዲስ አበባን ሁሉን እንደ ከተማ ብንወስድ መርካቶ አካባቢ ያሉት ቦሌ ሚካኤል ወይ ደግሞ ሾላ ገበያ እንደዚህ በጣም የተጎሳቆሉት ሁሉን አንድ ላይ አጠቃለን ብናይ ከኮሪደሩ ጋር አንድ ላይ ብናይ እና ከኢሮፓ ጋር ብናነጻጽር በጣም ወደ ኋላ ቀርተናል። ብዙ ይቀረናል ማለት ነው። እንኳንስ ከኢሮፓ ጋር ለማነጻጸር ከአፍሪካ ካሉት ከተማችን ጋር ብናነጻጽር ምናልባት 10ኛ 11ኛ ደረጃ ላይ ትደርሳለች። አዲስ አበባን ከተማ ዋና ከተማዋን ነው ዋና ከተማዎችን ብናነጻጽር። ነገር ግን ኮሪደሩን ብቻ ብናነጻጽር ከብዙዎቹ የኢሮፓ ሀገር ትበልጣለች አሁን ኢትዮጵያ። ስለዚህ ኮሪደሩ ራሱ ገና ብዙ ይቀረናል ማለት ነው። ይሄን ነው የሚያሳየን። ገና ከሌሎቹ ጋር ለማስተካከል ራሳችን ብዙ ይቀረናል። ግን የተሰሩትን ብቻ ብናነጻጽር በጣም ትልቅ ብዙዎችን የአውሮፓ ሀገሮችን ትበልጣለች። አፍሪካን ብቻ አይደለም። አፍሪካ እንዲያውም አንደኛ ናት ብሎ መውሰድ ይቻላል። በባጀት አንጻር እንግዲህ ያልኩትን ያው ቅድም ዘርዝር ያለው ገና ብዙ እንደሚቀረን ነው። መመጻደቅ አያስፈልገንም። ጥሩ እየሄደች ነው ኢትዮጵያ ራሷ ኢኮኖሚዋ ጥሩ እየሄደ ነው። ያ ማለት እንግዲህ ሁሉ ነገር የተደላደለ ነው ማለት አለም። አሁን ስዊድን ነው የምኖረው ኦልሞስት ከ35 ዓመት በላይ እንደዛ ኦልሞስት ወደዛ አካባቢ ሆኖኛል። አሁን እዚህ ሀገር መኖር ከጀመርኩኝ ዜግነትም ያው እዚህ ሀገር ነው ያለኝ እና የተደላደለ ኑሮ አይደለም እዚህ ሀገር የምንኖረው። ልክ ስታቲስቲኩ እንዳስቀምጡ አይደለም። እያንዳንዱ ግለሰብ ስንት ነው የምለው የስዊድን ዓመታዊ ባጀት ለእያንዳንዱ ሰው በሚከፋፈልበት ሰዓት ምንድን ነው የምለው በአመት አንድ ግለሰብ 2.45 ሚሊዮን የኢትዮጵያ ብር ይህን ሁሉ ያገኛል ማለት አለም። ሁሉም ሰው ግለሰብ ይኖራል ማለት አለም። ግን ባጀቱ ሲከፋፈል እንደዛ ቢከፋፈል እንዲሁ ቢያከፋፍሉት በአድን እንውሰድ አንድ ግለሰብ 2.45 ሚሊዮን ይደርሰዋል ማለት ነው። ግን ሁሉ ሰው እንደዛ ያገኛል ማለት አይደለም። ብዙ እንደ ማንኛውም እንደ አሜሪካ እንደ አውሮፓም ብዙ ችግር ያለባት ሀገር ናት። በኢኮኖሚ በኩል ብዙ የስራ አጥ በብዛት አለ። ስዊድን ትንሽ ከሌሎቹ ከአሜሪካዎችም ከሌሎቹም የምትሻለው የሶሻል ዌልፌር ላይ
ምናልባት ከሌላው ዓለም የተሻለች ልትሆን ትችላለች። ምክንያቱም እንደ አሜሪካ ምናምን እንደምሰማው ከሆነ ምግብ ነው እየተሰፈረ የምትሰጠው። እዚህ ሀገር ግን ሶሻል ዌልፌር ገንዘብ ደሞዝ እንደዛ ነው የምትሰጠው። ግን ብዙ ቁጥጥር አለ። ስራ የግድ ማመልከት አለበት። እያንዳንዱ ሰው በየቀኑ ስራ ማመልከት አለበት ምናምን የሚል ብዙ እንትኖች አሉ። ዝም ብሎ በየወሩ የሚሰጥ ሳይሆን እነሱ የሚፈልጉት ማሟላት አለበት እና የአንድ ሰው ሶሻል ዌልፌር የሚያገኘው አንድ 10 ዶክተር በኢትዮጵያ ከሚያገኘው ጋር ኦልሞስት እኩል ነው ማለት ይቻላል። የተሻለ ቤት ውስጥ ይኖራል። ሁሉም ነገር የተሟላ ነው። ምግቡ ምናምን ሁሉ የተሟላ ነው። ቢሆንም ፈተናውም ያንኑ ያክል ነው። ዝም ብሎ አይደለም የሚሰጡት። ምክንያቱም ስራ በብዛት ደግሞ ስለጠፋ አሁንም ህጉም እየጠበቀ ነው የመጣው። በፊት ፈቃድ ያለው ሰው አይባረርም ነበር ወንጀል ከሰራ። አሁን ግን የማባረር እንትን ውይይት ላይ እንደዛ አይነት ነገር አላቸው። አሜሪካውን ወደ 5,000 ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ምናምን እንግዲህ ያለፈው ሳምንት ዜናውን እንዳያችሁት ነው እንግዲህ በጊዜያዊነት ፍቃዳቸው ተሰጥቶ የነበረው እንደተሰረዘና ወደ ሀገራቸው የመመለስ ሁኔታ ምናምን ስጋት እንዳለ እንደዛ አይነት ነገር አለ። አሁን ይሄ የኢኮኖሚ ችግር ባይኖር ዩሮፕ ውስጥ እንደዚህ አይነት ህግ አይፈቅድም። ወዲያው ፍቃድ ይሰጣሉ። አሁን በእኛ ጊዜ እንደዛ እዚህ ሀገር የመጣው ጊዜ ብዙ እንትን ነበረ። የስደተኛ ፍቃድ የማግኘት ችግር ሁሉ ነበር። ግን በጅምላ አሁን ለምሳሌ የሶማሊያዎችን የዩጎስላቪያዎችን የበዛን ጊዜ ስለነበርኩ ስለማውቀው ነው እንዳለ ነው ምንም ሳይጠየቁ ፍቃድ የተሰጣቸው ማለት ነው። በቃ ሶማሌ ምንም መንግስት የሌላት ችግር ያለባት ሀገር በመሆኑ እንዳለ እና ዩጎስላቪያዎችም እንደዛ በገፍ በቃ እንዲሁም ያለምንም ጥያቄ ማለት ነው። ከዛ የመጣ ሰው እንደዛ ይሰጡ ነበር። እና አሁንም ኢኮኖሚ ጥሩ ቢሆን ኖሮ አሜሪካም እንደዚህ ኢትዮጵያውያንን ፍቃድ ይሰጣሉ እንጂ አያሰናብቱም። ግን የኢኮኖሚ ችግር ስላለበት ሁሉ ነገር እየተቀያየረ መጥቷል ማለት ነው። ኢትዮጵያ በጣም ተስፋ አላት። እኔ ይመስለኛል መሪዎቿ እና አብይንም እና አዳነችንም ሌሎችን ስናይ አምላክን ስለሚያመልኩ ስለሚፈሩ እግዚአብሔር ኢትዮጵያን እየባረካት የመጣ ይመስለኛል። እና እግዚአብሔር የለም አምልኮት የሌላቸው እንደ ሻዕቢያ ኢሳያስ መሪን ስናይ ሲኦል ነው የምትመስለው ኤርትራ ከተገነጠለች በኋላ። እና መሪዎቹ እግዚአብሔርን ማምለክ ሲጀምሩ ምን ያክል እግዚአብሔር ሀገሪቷን እንደሚባርክ ኢትዮጵያ ላይ ማየት ይቻላል። ያ ማለት እንግዲህ ሁሉም አመራር ላይ ያሉት እንደዛ አይነት መንፈስ አላቸው ማለት አለም። ለማወክ የሚፈልጉ የሰይጣንን ስራ ለማከናወን የሚፈልጉ ለምሳሌ በምክክር ኮሚሽኑ ላይ አሁን ለምሳሌ አብዲሳ ማነው ሽመልስ አብዲሳ ምናምን የሚያቀርብ ከእግዚአብሔር መንፈስ አለ። በቃ የግለኝነት እንትን ነው። የአዲስ አበባ በተመለከተ የሚያቀርብ የሴጣን እንትን ነው። የሚያውቅ ነው። ከሌላው ብሔር ብሔረሰብ ጋር የሚያጋጭ ነገር ነው እንጂ ሰላምን የሚያመጣ አይደለም። ከእግዚአብሔር ቢሆን ሰጥቶ መቀበል እና የጋራ ብለው ኢትዮጵያን እንደ ኢትዮጵያ መቀበል። አሁን ኢትዮጵያ እንደ ኢትዮጵያ ሳይሆን አዲስ አበባ የኛ ምንድን ነው ደስ የማይል ነገር ነው። ባለፈው ሻዕቢያ ኢትዮጵያ የጋራ ኤርትራ የግል እንደዛ አይነት ነገር ስሜት ይፈጥራል በሌሎች ብሔር ብሔረሰብ ላይ አሁን አብዲሳ እያነሱ ያሉት እና ይህንን በእርግጥ የኢትዮጵያ መንግስት ይህን ነገር ማስተካከል አለባቸው። ወይ ከቦታው አንስተው አምባሳደር ቢያደርጉት እነ ሽመልስ አብዲሳ ወይ ደግሞ ሌላ ስራ ቢመድቧቸው ጥሩ ይመስለኛል። በቦታው ልክ እንደነሱ አምላክን የሚፈሩ ሰዎችን ቢያስቀምጡ ኢትዮጵያ በጣም ነው የምታድገው ከሌሎቹ ጋር በመተባበር ማለት ነው። እና ያ ሁሉ የእግዚአብሔር መንፈስ አለበት ማለት አይደለም። ወደ ሌላ ርዕስ ገባኝ ሳይታወቀኝ እና በቃ እዚሁ ላይ ላብቃ። እንግዲህ ታንኪ ስላዳመጣችኝ ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ይህ በእውቀትና ፋክት ላይ የተመሰረተ በእውነት ላይ የተመሰረተ ሚዲያ ስለሆነ እንግዲህ አደራ ላለኝ ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ታንኪ ቬሪ ማች